ቀዳሚ የምናደርገው በአጣዬና አካባቢው በተደራጀ ሁኔታ በንጹሃን ዜጎች ላይ ጥቃት መድረሱን የክልሉ መንግስት ኮሙኒኬሽን ቢሮ ማስታወቁ ይታወቃል። የክልሉ የሰላም ሁኔታ በምን ደረጃ ላይ እንደሚገኝ ተጨማሪ ማብራሪያ ሊሰጡን የክልሉ ሰላምና የህዝብ ደህንነት ጉዳዮች ቢሮ ኃላፊ አቶ ሲሳይ ዳምጤ እዚህ ስቱዲዮ ተገኝተዋል። ከሳቸው ጋር መጠነኛ ቆይታ እናደርጋለን። እንኳን ደህና መጡ አቶ ሲሳይ። እንኳን ደህና ቆያችሁ። መልካም። በክልሉ ያጋጠመው የጸጥታ ችግር ምንድነው? ከዚህ ጀምር እስቲ። መልካም። በክልላችን አሁን በቅርቡ በተለይ ከትናንት በፊት መነሻውን ያደረገው በዚህ 2-3 ቀን ውስጥ በሰሜን ሸዋ ያጣዬ አካባቢ እና የኦሮሞ ብሔረሰብ ዞን መካከል በህዝባችን ላይ ከፍተኛ የሆነ ግጭት የተፈጠረበት ሁኔታ ነው ያለ። በተለይ የሁለቱ ዞኖች አዋሳኝ አካባቢዎች ከዚህ በፊትም በርካታ ችግር እየተከሰተ ችግሩን ከህዝባችን ጋር ሆነን የፈታንበት ሁኔታ ነው ያለ። በተለይ በትናንትናው ዕለት በአጣዬ አካባቢ የኦነግ ሸኔ ጽንፈኛ ቡድን በአጣዬ እና አካባቢው ነዋሪዎች ላይ ከፍተኛ የሆነ ጉዳት አድርሷል። ከፍተኛ የሆነ የህዝብ የህይወት መስዋዕትነት ተከፍሏል። ከባድና ቀላል የአካል ጉዳት ደርሷል። በመንግስት ሀብትና ንብረት በግለሰቦች ሀብትና ንብረት ላይም የቤት ቃጠሎም ጭምር የደረሰበት ሁኔታ ነው ያለ። አጣዬ ላይ የማረሚያ ቤትም ጭምር ያሉ ታራሚዎች ከስር እንዲለቀቁ የተደረገበት ሁኔታ ነው ያለና የከፋ ችግር ያለበት ሁኔታ ነው ያለ። ይሄ አንዱ ማሳያ ነው በእኛ ክልል። ይሄን ተከትሎ በዚህ በማጀቴ በአንጾኪያ መኮይ አካባቢ የሚባለው ቀጠና ሌሎችም የሰሜን ሸዋ አካባቢዎች ይሄ ቃራቆሬ የሚባሉት አካባቢዎችና የሸዋ ሮቢት ቀጠና በተለይ ከኦሮሞ ብሔረሰብ ዞን አስተዳደር አዋሳኝ የሆኑ እነዚህ አካባቢዎች ህዝባችን በውጥረት ውስጥ የሚገኝ ነው። ልክ እንዳጣዬ የካራቆሬ አካባቢም ዛሬ ጧት ይሄ ጽንፈኛ ቡድን ያስተባበረው ኃይል በከተማው ላይ ከፍተኛ ጉዳት ያደረሰበት ሁኔታ ነው ያለ። ቃጠሎ በተመሳሳይ መንገድ ካጣዬ ጋር የሚያያዝ ነው። አንዱ ችግር ከዛ ጋር የተያያዘ ነው። ሁለተኛው በማዕከላዊ ጎንደር ዞን ጭልጋ አካባቢ ቅሬት የትነግ የጥፋትና የክደት ቡድን ያደራጀው የቅማንት ጽንፈኛ ታጣቂ በመከላከያ ሰራዊታችንና በልዩ ኃይላችን ትንኮሳ ጀምሮ እዛም አካባቢ የጭልጋና የአካባቢው ማህበረሰብ ችግር ውስጥ የገባበት ሁኔታ የነበረው ይሄ ከፌደራል የጸጥታ መዋቅር ጋር የክልል የጸጥታ መዋቅር በመደራጀት አንድ ሆኖ ያን አካባቢ ሰላምና ደህንነት ለማረጋገጥ እየሰራ ያለበት ሁኔታ ነው ያለ። እንግዲህ በአጠቃላይ በክልላችን ሰፊ የሆኑ ችግሮች አሉ። አንኳር ችግሮች ሰሞኑን የታዩት እነዚህ ችግሮች ናቸው። በተለይ ከሰሜን ሸዋና ከኦሮሞ ብሔረሰብ ዞን አኳያ ያለው ሁኔታ እየከፋ የመጣ ህዝባችን እያሸበረ ያለ ምናልባትም ህፃናት፣ አረጋውያን፣ እናቶችም ጭምር በግፍ የተገደሉበት ንጹሃን ዜጎች የተገደሉበት ሁኔታ ነው ያለ። አይ ቲንክ ችግሩ በጣም ሰፊ ነው። አሁንም ችግሩ ያለበት ሁኔታ ነው ያለው። መልካም። አሁንም ይሄ ችግር ቅድም በጠቀስኳቸው አካባቢዎች አሁን ላይ ሸዋሮቢት አካባቢ ከፍተኛ የሆነ ችግር ያለበት ሁኔታ ነው ያለ። እንደ አጣዬ አካባቢ የፌደራል ታራሚዎችን ሸዋሮቢት ላይ ያለውን ለማስፈታት ይሄ ጽንፈኛ ኃይል እቅድ ይዞ እየተንቀሳቀሰ ያለበት ሁኔታ ነው ያለ። አሁንም ጦርነት አለ ማለት ይቻላል። እዛ ጋር ተያይዞ የፌደራል የጸጥታ መዋቅር በተለይ መከላከያ ሰራዊትና ልዩ ኃይሉ እና የሰሜን ሸዋ አካባቢ ያለው የጸጥታ መዋቅሩ ተቀናጅቶ ይህን ችግር ለመፍታት ጥረት እያደረገ ያለበት ሁኔታ ነው ያለ። ሌሎችም እነዚህ የማጀቴ የአንጾኪያ መኮይ አካባቢ የምንላቸው የካራቆሬ አካባቢ የምንላቸው ጭምር ችግር ውስጥ ያሉበት ሁኔታ ነው ያለ። መልካም። መንግስት ችግሩን በዘላቂነት ይሁን በጊዜያዊነት ለመፍታት ምን እርምጃዎች እየወሰደ ነው ያለው? የክልሉ መንግስትም ሊሆን ይችላል፣ የፌደራል መንግስትም። መልካም። እንግዲህ ከትናንት ችግሩ ከዚህ በፊትም የተከሰተበት ሁኔታ ነው ያለ። በዋናነት ችግሩ ትናንት ላይ ነው አጣዬ ላይ የተከሰተው። ችግሩ ከተከሰተ ጀምሮ የክልላችን መንግስት የጸጥታ መዋቅር
ከፌደራል የጸጥታ መዋቅር ጋር ሆኖ በቅንጅት እየሰራ ያለበት ሁኔታ ነው ያለ። የመከላከያ ሰራዊት ከዚህ በፊት የኬሚሴ የኦሮሞ ብሔረሰብ ዞን ኬሚሴ ከተማን ታሳቢ አድርጎ የአጣዬ ሰበቴ አካባቢ የፌደራል ፖሊስም የነበረበት የአማራ ልዩ ኃይል ከሰሜን ሸዋ ቀጠናዎች የማጀቴ አጣዬ ሸዋሮቢት አካባቢ ያለበት ሁኔታ ነው ያለ። አሁንም ተጨማሪ የመከላከያ ሰራዊትና የፌደራል ፖሊስ በቀጠናው እንዲገባ ተደርጓል። በቅንጅት ከክልላችን የጸጥታ መዋቅር ጋር ሆኖ ችግሩን ለመፍታት ጥረት የተደረገ ያለበት ሁኔታ ነው ያለ። የአካባቢውን ሚሊሻም በማደራጀት ከጸጥታ ኃይሉ ጋር አብሮ እንዲሰለፍ የማድረግ ስራ እየሰራን ነው። በተለይ አሁን አጣዬ አካባቢ ትናንት የተፈጠረው ችግር በጣም ትልቅ ከባድ ችግር ነው። ያን አካባቢ የፌደራልና የክልል የጸጥታ መዋቅር የተቆጣጠረበት ሁኔታ ነው ያለ። አሁን ምሽት አካባቢ በዚህ ሰዓት ሸዋሮቢት ላይ ያለውን ችግር ለመፍታት የተወሰነ የመከላከያ ሰራዊት ወደ ሸዋሮቢት አካባቢ አቅንቶ ቀጠናውን እያረጋጋ ከፌደራል ፖሊስ ጋር እያረጋጋ ያለበት ሁኔታ ነው ያለ። እንግዲህ በእኛ በኩል ይሄ የፌደራልና የክልል የጸጥታ መዋቅር አንዱኖ ተቀናጅቶ መስራት አለበት። በጣም አሳሳቢ ነው። ተጨማሪ የጸጥታ መዋቅርም በዛ ቀጠና እንደሚያስፈልግ ነው የገመገም ነው። ይሄ ካልሆነ ትንሽ እዛ አካባቢ ያለውን ህዝባችን ማዳን የማንችልበት ሁኔታ ነው ያለ። ይሄ አጀንዳው የኦነግ ሸኔ የለኮሰው በተጨባጭ እዛ አካባቢ እያተራመሰ ያለ ምስራቅ ወለጋ ምዕራብ ወለጋ ላይ በአማራ ህዝብ ላይ ሰቆቃ በተሞላበት ግፍና በደል በተሞላበት ግድያ መፈናቀል ሲያካሂድ የነበረው ኃይል መልኩን ቀይሮ በኦሮሞ ብሔረሰብ ዞንም በተጨባጭ ያየንበት ሁኔታ ነው ያለ። ይሄ የህዝብ አጀንዳ ለማድረግ ህዝቡንም ባልተገባ መንገድ ያነሳሳ ያለበት ሁኔታ ነው ያለ። እንግዲህ ይሄ የአማራ ህዝብና የኦሮሞ ብሔረሰብ አስተዳደር ዞን ህዝብ ኦሮሞኛ ተናጋሪዎቹ አንድ ህዝቦች ናቸው። ትናንትም አንድ የነበሩ አሁንም አብረው የሚኖሩ ነገም አብረው የሚኖሩ የተዋለዱ የተጋመዱ ግን ይሄ እኩይ ተግባር ያለው ኃይል የአማራ ክልል ህዝብና መንግስትን ወዳልተፈለገ አቅጣጫ ለመውሰድ ሰፊ ስራ እየሰራ ያለበት ሁኔታ ነው ያለ። ከዚያ አኳያ የፌደራል መንግስትም የጸጥታ መዋቅሩ ከክልሉ መንግስት ጋር ሆኖ ይህን ቀጠና በተገቢው መንገድ በትኩረት ይዞ መስራት አለበት፣ መተጋገዝ አለብን ብለን እየሰራን ነው። ከዚያ አኳያ የህዝብ ለህዝብ መድረክ በጣም ያስፈልጋል። ጉዳዩ ፖለቲካዊ ነው፣ ጉዳዩ መዋቅራዊ ነው። ጉዳዩ የክልላችን ህዝብና መንግስት ወዳልተገባ መንገድ እንዲሄድ የማድረግ አቅጣጫ ከመሆኑ ጋር ተያይዞ በተገቢው መንገድ መታየት አለበት ብለን እናምናለን። መንግስት ይሄን መስራት አለበት። በተለይ በዚህ ረገድ ችግር ያለባቸውን የመንግስት አካላትም ጭምር በዚህ ላይ ያስተባበሩ እየተሳተፉ ያሉ አካላትን ለይቶ ለህግ መቅረብ መቻል አለባቸው። በዚህ ረገድ ይሄን በዋናነት የሚመራው ይሄን ጽንፈኛ ኃይልም በንጹሃን ዜጎች ላይ ግድያ ከባድ የአካል ጉዳት እያደረሰ ያለው በህይወትና በንብረት ላይ ከፍተኛ ጉዳት እያደረሰ ያለውን ኃይልም እየለዩ ህዝቡን አንድ እያደረጉ እየለዩ ወደ ህግ ማቅረብ አለብን ብለን ነው የምናስበው። በዚህ ረገድ ህዝባችንን ትናንት የነበረውን ወንድማማችነት፣ አንድነት፣ ፍቅር፣ አብሮነት አጠናክሮ መቀጠል አለበት ብለን እናስባለን። ይሄ በተመሳሳይ መንገድ በክልላችን ትናንት ምዕራብ ጎጃም ፍኖተ ሰላም አካባቢ የመንገድ መዝጋትም ጭምር ከዚህ ከምስራቅ ወለጋ አካባቢ ያለው ግድያ በጣም ያማል፣ በጣም ትክክል ነው። ግን ህዝባችን በሰከነ መንገድ ማየት መቻል አለበት። ህዝባችን የምናሻግረው የአማራ ህዝብ ወጣቱ፣ የሀገር ሽማግሌዎች፣ ሴቶች አብሮነትን መሰረት አድርጎ የሚያዛልቀንን አጀንዳ መውሰድ በጣም ጥሩ ነው ብለን እናስባለን። በተመሳሳይ መንገድ ነው ከቅማንትም ጋር ተያይዞ አጀንዳ እየተሰጠ ያለበት ሁኔታ አለና ክልላችን ላይ ያለው ሰላምና መረጋጋት ትናንት የነበረው አብሮነት አንድነት በቀጣይም እንዲቀጥል ይፈልጋልና ህዝባችንም ይሄን ታሳቢ አድርጎ ከመንግስት ጋር ጎን ተሰልፎ የክልላችን ሰላምና ደህንነት ማረጋገጥ አለብን የሚል ለህዝባችንም ጭምር መልእክት ለማስተላለፍ ነው። አመሰግናለሁ። የአማራ ክልል የሰላምና የህዝብ ደህንነት ጉዳዮች ቢሮ ኃላፊ አቶ ሲሳይ ዳምጤ እዚህ ስቱዲዮ ተገኝተው ለሰጡን አጠር ያለ ማብራሪያ አመሰግናለሁ። እሺ እኔም አመሰግናለሁ።